በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ ኦርቶዶክሳውያን በዓለም ዙሪያ የምትኖሩ የእግዚአብሔርን ቃል ለመስማት አንደበተ ጆሮአችሁን ከፍታችሁ ልቡናችሁን አዘጋጅታችሁ ዕለት ዕለት ነፍሴ አንተን ተጠማች በማለት የምትጠባበቁ ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር አምላካችን በምሕረቱ በቸርነቱ ጠብቆ ለዚህ ዕለት ለዚህ ሰዓት ስላደረሰን ክብርና ምስጋና ለስሙ ይሁን። ይህ ወቅት አብዝተን የምንባረክበት የምንቀደስበት ወደ እግዚአብሔር የምንቀርብበት አንደበታችን ለምስጋና ልቡናችን ለንጽህና የሚዘጋጅበት አምላክ ሰው የሆነበት ከሰማይ የወረደ ከድንግል የተወለደ አምላካችን በአጭር ቁመት በጠባብ ደረት ተወስኖ ሰዎች ሊያዩት ሊዳስሱት ሊያመሰግኑት ድህነታቸው ቤዛቸው ሊፈጸምላቸው አምላክ ሰው የሆነበት ዘመን ነው። ከዚህም የተነሳ ቤተክርስቲያናችን ይህን ዘመን አስተርእዮ እያለች ትጠራዋለች። አስተርእዮ ማለት መገለጥ መታየት ነው። ይህም የማይታየው አምላክ መታየቱን፣ ሩቁ አምላክ መቅረቡን፣ ስውሩ ረቂቁ አምላክ ደግሞ ጎልቶ መገለጡን የምታስረዳበት ኃይለ ቃል ነው እና መገለጡን በልደቱ በጥምቀቱ እንዲሁም በቃና ዘገሊላ በታምራት የተገለጠውን መገለጥ የምታስረዳበት ነው። ዛሬ በዓለ ልደቱን በዓለ ጥምቀቱን አክብረን ሶስተኛውን ደገኛ የቃና ዘገሊላ በዓልን አክብረናል። ለዚህ ዕለት ያደረሰን የቸርነት ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንደተለመደው በዓላት አብዝተን የምንበላባቸው አብዝተን የምንጠጣባቸው የምንሰክርባቸው ሳይሆኑ የእግዚአብሔርን ቃል አብዝተን የምንሰማባቸው የምናመሰግንባቸው፣ ነፍሴ አንተን ተጠማች እንዳለ መዝሙረኛው ቅዱስ ዳዊት እግዚአብሔርን ዕለት ዕለት የምትጠማ እንደ እንጀራ የምትራብ ነፍሳችን እንድትጠግብ እንድትረካ ቃሉን የምንሰማበት ጊዜ ነው። ስለዚህ በዚህ ጊዜ ቃሉን አብዝቶ መስማት ተገቢ ነው። የቃና ዘገሊላ ባዶ ጎዶሎ ጋኖችን የሞላ እግዚአብሔር አምላካችን እኛንም ጎዶሎ ማንነት በቃሉ እንዲሞላልን ጣዕም የሌለው ሕይወታችንን እንዲለውጥልን እንዲያጣፍጥልን የአምላካችን ቅዱስ ፈቃዱ ይሆንልን። እንደተለመደው ሁሉ ዛሬም የተለመደውን ቃል እግዚአብሔር ወደ እናንተ ይዤ ቀርቤያለሁ። እንድትሰሙኝ በአክብሮት በትህትና ሁላችሁንም እጠይቃችኋለሁ። እግዚአብሔር አምላካችን ምስጢሩን ጥበቡን ማስተዋሉን በምሕረቱ በቸርነቱ ያድለን። ለእኔ የምናገረውን ኃይለ ቃሉን ምስጢሩን ጥበቡን ለእናንተም ሰሚ ጆሮ አስተዋይ አእምሮ አድሎ እንዲያስተምረን የአምላካችን ቅዱስ ፈቃዱ ይሆንልን። እንድንነጋገርበት የመረጥኩት የትምህርታችን ርዕስ የምናደርገው ኩሎ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ የሚለውን ኃይለ ቃል የትምህርታችን መነሻ እናደርገዋለን። ቃሉን የምናገኘው የቃና ዘገሊላ የሰርግ ቤት ጌታችን ድንቅ ታምራቱ የተገለጠበት የቅዱስ ዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ ተመዝግቧል። ወትቤሎሙ እሙ ለእለ ይትለአኩ ኩሎ ዘይቤለክሙ ግበሩ፣ እናቱም የሚያገለግሉ አገልጋዮችን የሚላችሁን ሁሉ አድርጉ አለቻቸው ይላል። ይህንን የጻፈልን የመዘገበልን ወንጌላዊ ዮሐንስ ብቻ ነው። ዮሐንስ ወንጌላዊ የጌታ ወዳጅ ነው። የምስጢር ደቀ መዝሙር ነው። ወዳጅነቱ በቅዱስ ወንጌል ተገልጧል። ያንም ዘይረፍቅ ውስተ ሕጽኑ አጠገቡ ጎኑ አጠገብ የሚቀመጥ
ተብሎ ነው የተገለጠው። ሌሎች ደቀ መዛሙርት ጠላቶች ሆነው አይደለም። የበለጠ ለጌታችን የቀረበ የምስጢር ደቀ መዝሙር ከተባሉት ከሶስቱ አንዱ ነው። ጥልቅና ረቂቅ ምስጢር የተገለጠለት የፍቅር ሐዋርያ ነው ወንጌላዊ ዮሐንስ እና ይህንን የቃና ዘገሊላውን የሰርጉን ጉድለት መሙላት፣ በሰርጉ ቤት የተደረገውን ታምራት፣ በዚያም ደግሞ የእመቤታችንን ድርሻ ሚና በዓይኑ ያየውን ጽፎልናል። ይህ ወንጌላዊ እንደሚታወቀው ዛሬ ቃና ዘገሊላ ይባላል። ቃና ዘገሊላ ማለት በገሊላ አውራጃ በገሊላ ክፍል የምትገኝ ቃና በተባለች መንደር የተደረገው የሰርግ ተአምር የተመዘገበበት ነው። በዓሉ የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተድላ በደስታ በሐሴት ወደ ሰርግ ቤት የሄደበት፣ በሰርግ ቤትም ተገኝቶ ደግሞ የሰርግ ቤቱን ጉድለት የሞላበት፣ ዛሬም የሁላችንን ጉድለት የሚሞላ የምንሻውን ሁሉ የሚፈጽምልን መሆኑን ያሳየበት ትልቅና ገናና በዓል ነው ቃና ዘገሊላ። በዓሉ ጥንተ በዓሉ የካቲት 23 ቀን እንደሆነ ይታወቃል። ነገር ግን የቤተ ክርስቲያናችን ሊቃውንት ከጥምቀት ጋር በጥምቀት ማግስት እንዲከበር አድርገዋል። በቀኖና የውሃን በዓል ከውሃ በዓል ጋር ለማገናኘት ጥር 11 ቀን ጌታችን በውሃ ተጠምቋል። ዕዳ በደላችንን ደምስሶ የሁላችንን ሰውነት አጥቦ ቀድሷል። ቃና ዘገሊላ ደግሞ እንዲሁ በሰርግ ቤት ውሃውን ወደ ወይን ጠጅነት ለውጧልና የውሃን በዓል ከውሃ በዓል ጋር ለማገናኘት የካቲት 23 ቀን የተፈጸመውን ድንቅ የሰርጉን ቤት የታምራት በዓል ከጥምቀት በበነጋው ከጥምቀት ቀጥሎ ከጥምቀት ተያይዞ እንዲከበር ቤተክርስቲያን በቀኖና አምጥተዋለች። ስለዚህም በደመቀ ባማረ በሰመረ ደስ በሚያሰኝ ሁኔታ ቤተክርስቲያን በዓሉን አክብራለች። ለበዓለ ጥምቀት በከተራ ዋዜማ ወደ ባሕረ ምጥማቃት የወረዱ ታቦታት በተለይ በቅዱስ ሚካኤል የተሰየሙ አድባራት ታቦታት በዚያው በመጠመቂያው ባሕር አድረው ዛሬ ወደ ቤተ መቅደሶቻቸው፣ ወደ አድባራቶቻቸው፣ ወደ ገዳማቶቻቸው ተመልሰዋል እና ትልቅ በዓል ነው ቃና ዘገሊላ። ይህም በቅዱስ ወንጌል በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11 ባለው የመጽሐፍ ክፍል ውስጥ ተመዝግቧል። እንዲህ ነው የሚል ቃሉ። ወአመሳልስ ዕለት ከብካብ ከሆነ በቃና ዘገሊላ ወሃለው ወትየ እሙ ለእግዚእ ኢየሱስ። በሶስተኛው ቀን የገሊላ ክፍል በምትሆን በቃና ሰርግ ሆነ ተደረገ ነው የሚለን። የቃና ዘገሊላ የገሊላ ክፍል የሆነች ቃና የተባለች መንደር ናት ሰርግ የተደረገባት። በዚህ ሰርግ ቤት ወሃለው ወትየ እሙ ለእግዚእ ኢየሱስ የጌታችን የኢየሱስ ክርስቶስ እናት እመቤታችን ቅድስት ድንግል ማርያም በዚያ የሰርግ ቤት ነበረች ይላል ወንጌላዊ ቅዱስ ዮሐንስ። መተርጉማን ሊቃውንት ደግሞ የተገኘችበትን ምክንያት አስረድተዋል። ቤተሰብ ነበረችና ወይም ደግሞ በደግ ሰው በታላቅ ሰው ልማድ ተጠርታ በሰርጉ ቤት ተገኝታለች ብለው ሁለት ምክንያት ሰጥተውታል። እሷ ብቻ አይደለችም። ወጸውው ለእግዚእ ኢየሱስ ጌታችን ኢየሱስ ክርስቶስንም ወደ ሰርጉ ቤት ጠሩት ይላል። ይህ በጣም ልዩ ሰርግ ቤት ነው። እመቤታችን ያለችበት፣ ሰማይና ምድርን የፈጠረ አምላክ የታደመበት፣ ሰርግ ቤት ተገኝቶ የማያውቅ በረድኤት እንጂ በአካል በሰርግ ቤት ያልታየ የሰማይና የምድር ፈጣሪ በታዳሚነት በዚህ ሰርግ ቤት ተገኝቷል። እንዲሁም ደግሞ ወላርዳዩ ውስተ ከብካብ ብቻውን አይደለም።
ደቀ መዛሙርቱም በዚህ የሰርግ ቤት ነበሩ ይላል። እነዚህ የሰርግ ባለቤቶች ጥበበኞች ናቸው። ከሚጠሩ እድምተኞች የተለዩ ታላላቅ እድምተኞች በዚህ ሰርግ ቤት ጠርተዋል። እመቤታችን፣ ጌታችንና ደቀ መዛሙርቱ የበረከት ምንጮች፣ የጸጋ ሁሉ ምንጮች፣ የጸጋ ምንጭ የሆነ አምላካችን፣ የጸጋ መፍሰሻ የሆነችው ድንግል ማርያም፣ ጸጋውን ለዓለም ሁሉ ያካፈለባቸው ቅዱሳን ሐዋርያት በዚህ የሰርግ ቤት ነበሩ ነው የሚለን። በዓለም ላይ ያሉ ሰርጎችን አይናችን ያያል፣ ይቃኛል። ምን አይነት ሰዎች ይገኛሉ? ሰው ወደ ሰርግ ቤት ሰዎችን ሲጠራ መመዘኛው ምንድን ነው? መለኪያው ምን ይሆን? ምድራዊ ሀብት፣ ስልጣን፣ ዝና፣ ታዋቂነት እኒህን የመሳሰሉት ናቸው። እነዚህ ሰርግ ያዘጋጁ አካላት ግን በዝና፣ በሀብት፣ በምድራዊ ጸጋ ሰውን የሚለኩ አይደሉም። እመቤታችንን፣ ጌታችንን፣ ቅዱሳን ሐዋርያትን ሁሉንም ብንመለከት ከምድራዊ ሀብት በጣም እጅግ የራቁ የተለዩ፣ ያው እንደተነገረው ዕለት ዕለት በጸሎታችንም እንደምንለው እፎ ቤተ ነዳይ ሀደረ ከመ ምስኪን፣ እንደ ድሃ እንደ ምስኪን እንዴት ከድሃ ቤት አደረ ነው የምንለው። ከድሃ ቤት ነው እንግዲህ መለኪያው። በስጋ ዓይን ከታየ እመቤታችን ምድራዊ ሀብት የላትም። ቅዱሳን ሊቃውንት አባቶቻችንም የሚሏት ይህንኑ ነው። ተወዎ ምሕረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል። ለሚካኤል ምሕረት ተሰጠው፣ ለገብርኤል ብስራት ተሰጠው፣ ለእመቤታችን ደግሞ የሰማያት ሀብት ተሰጣት ነው። ምድራዊ ሀብት አልነበራትም። ነገር ግን በዚህ የሰርግ ቤት እመቤታችን፣ ጌታችንና ደቀ መዛሙርቱ ተጠርተው ነበር። ሌሎች እድምተኞችም ነበሩ። መጽሐፍ ልዩ ተአምር ድንቅ ነገር ያላቸውን ለይቶ ማንሳት ማውሳት ልማዱ ነው። ሌሎች እድምተኞች ቢጠሩ ነው ማዕዱን ማድረቅ፣ ጋኑን ባዶ ማድረግ ካልሆነ በቀር ጋኑን መሙላት፣ ቤቱን በበረከት ማትረፍረፍ ስራቸው አልነበረም። የእመቤታችን፣ የጌታችን፣ የደቀ መዛሙርቱ በዚያ ቤት መገኘት ግን ለቤቱ በረከት ነበር፣ ለጉድለቱ ሙላት ነበር። ሐዘኑ እንዲርቅ ቤቱ በበረከት እንዲሞላና ወደ ሐዘን የተለወጠው ደስታ እነሆ ከሐዘን ወደ ደስታ እንዲለወጥ እንዲጸና የሚያደርጉ ናቸው እና ለይቶ ገልጧቸዋል። በዚያ የሰርግ ቤት ወሶበ ሀልቀ ወይኖሙ ትቤሎ እሙ ለእግዚእ ኢየሱስ ወይንኪ አልቦሙ። በዚያ የሰርግ ቤት ከተጋበዙት እድምተኞች ብዛት የተነሳ የወይን ጠጁ አለቀ፣ ጋኖች ባዶ ሆኑ ነው የሚል። 6 የድንጋይ ጋኖች በዚያ ነበሩ፣ የወይን ጠጅ የተሞላባቸው የተዘጋጀባቸው። ነገር ግን ጋኖቹ ባዶ ሆኑ፣ የወይን ጠጁ አለቀ። እድምተኛው ተሰብስቦ በሚስተናገድበት መስተንግዶ ሞቅ ባለበት ለመብላት ለመጠጣት ሰዎች ጓጉ በነበረበት ሰዓት የወይን ጠጁ አለቀ። እንዴት ያሳፍራል! እድምተኛው በልቶ ሳያልቅ፣ እድምተኛው ለመብላት ለመጠጣት እንደተሰለፈ የሚበላው የሚጠጣው ሲያልቅ። በታምረ ማርያም የተመዘገበው ያለቀው የወይን ጠጁ ብቻ አልነበረም፣ እንጀራውም አልቆ ነበር ተብሎ ተመዝግቧል። ዋናው የሰርጉ ሞተር፣ ሰርጉን ሰርግ የሚያስመስለው ድምቀት የሚሰጠው የወይን ጠጁ ስለሆነ ጎልቶ የተነገረው የወይን ጠጁ ጉዳይ ነው። ምክንያቱም ምግብ የሚበላው አንድ ጊዜ ነው፣ መጠጡ ግን ይደጋገማል። አንዴ ብቻ አይደለም፣ 1 2 3 ሊባል ይችላል። እና የሰርጉ ዋናው ሞተሩ የወይን ጠጁ ስለሆነ የወይን ጠጁን አነሳው እንጂ ያለቀው መጠጡ ብቻ አይደለም፣ እንጀራውም አልቋል። እንጀራውም አልቋል። በዚህ ሁኔታ የሰው ችግር የሚገባት፣ የሰውን ጉድለት የምትሞላ፣ የስጋውን ብቻ አይደለም የነፍሱንም ጉድለት፣ የሰውን ልጅ የነፍስ ጉድለት ለመሙላት
የድነታችን ምክንያት፣ የውድቀታችን ትንሣኤ፣ የመራቃችን መቅረብ፣ የመበተናችን መሰብሰብ መሰረት የሆነችው እመቤታችን የሰርጉ ቤት ሰዎች ኀፍረት፣ የእድምተኞች መራብና መጠማት፣ ሰርግ ቤት መጥቶ ሳይበሉ ሳይጠጡ መመለስ ያስጨነቃት ያሳሰባት እመቤታችን ወደ ልጇ ቀረብ ብላ ወይንኪ አልቦሙ የወይን ጠጅ እኮ የላቸውም አለችው ይላል ለጌታችን ለልጇ። የሰውን ጉድለት እንደሚሞላ ሁሉን ነገር መለወጥ ማስተካከል ለሚችለው ልጇ ቀረብ ብላ የወይን ጠጅ እኮ የላቸውም። በጣም እጅግ ትልቅ ጥያቄ ነው። የሰዎችን ጥያቄ እንደ ሰዎች ሆና አቀረበች። የሰዎች ጉድለት እንዲሞላ ቸለል ብላ አልተወችም። የወይን ጠጅ እኮ የላቸውም አለችው ነው የሚለን እና በዚህ ጊዜ የክብር ባለቤት ጌታችን እንዲህ ነበር ያላት፣ ምን ትብዬ ምስሌኪ ኦ ብእሲቶ እስመ አዲ በጻ ጊዜ፣ አንቺ ሴት ካንቺ ጋር ምን አለኝ ጊዜ ገና አልደረሰም አላት ይላል። ጥያቄሽን እመልሳለሁ፣ ለልመናሽ መልስ እሰጣለሁ። ካንቺ ጋር ምን ጠብ አለኝ? ወደ ሰርግ ቤት ተጠርቼ የመጣሁት ውሃውን የወይን ጠጅ አድርጌ ላጠጣ እንጂ ላላጠጣ ነውን? የሰርጉን ቤት ጉድለት ለመሙላት እንጂ ላልሞላ ነውን? ነገር ግን ጊዜ ገና አልደረሰም አላት ነው የሚለን። ይህንን አንዳንድ አካላት አሉታዊ ትርጉም ለመስጠት ሲለጥጡት ሲጎትቱት ይታያል። በምንም መልኩ ይሄ ቃል አዎንታዊ እንጂ አሉታዊ ትርጉም ሊሰጥ አይችልም። ይህን በደንብ መረዳት ያስፈልጋል። አንቺ ሴት ካንቺ ጋር ምን አለኝ ያላት ስድብ ነው፣ ጠብ ነው፣ አይመለከትሽም ብሏታል የሚል አይነት አሉታዊ ትርጉም እንዲይዝ እንቅልፍ የሚያጡ አካላት አሉ። ነጭን ወተትን ጥቁር ነው እንደማለት የማይሆነውን ምንም ሊይዝ የማይችለውን አሉታዊ ትርጉም ለመስጠት ደፋ ቀና የሚሉ አካላት አሉ። ይሄ አለመረዳት፣ የመጻሕፍትን ሐሳብ አለመገንዘብ፣ አመላቸውን ጠባያቸውን አለማወቅን ያሳያል። የአእምሯቸው ጋን ጎደሎ መሆኑን ያመለክታል። ልቡናቸው ከቅንነት እንደጎደለ፣ አእምሯቸው ከእውቀት፣ ልቡናቸው ከምስጢር እንደጎደለ ባዶ እንደሆነ ያሳያል። የእውቀት የወይን ጠጅ የላቸውም። የፍቅር የወይን ጠጅ የላቸውም። የትህትና የወይን ጠጅ ጎሏቸዋል። ይህን አሉታዊ ትርጉም ለመስጠት የሚያስቡ አካላት እግዚአብሔር ጉድለታቸውን ይሙላልን። በእውነት ታዲያ ጊዜ ገና አልደረሰም ያለበት ምክንያት ብዙ ቢሆንም ምስጢሩ በመለኮታዊ ባህሪው መታዘዝ የሌለበት የሁሉ አዛዥ የሁሉ ፈጣሪ መሆኑን የሚያስረዳ ነው። በሰውነቱ እንደ ሰውነቱ ቢታዘዝ እንደ አምላክነቱ ግን በመለኮታዊ ባህሪው መታዘዝ የሌለበት ማገልገልን መታዘዝን በሰውነቱ የሚያደርገው መሆኑን የሚያስረዳን ነው። ስራው ይህ የሥጋ ይህ የመለኮት ተብሎ ባይለያይም መታዘዝ ሰው በመሆኑ ማገልገል ሰው በመሆኑ የፈጸመው ነው። ይህን በደንብ ማወቅ ያስፈልጋል። ነገር ግን ጊዜ አለው። ጥበበኛው ሰሎሞን እንዳለው ለሁሉም ጊዜ አለው። ለመንቀል ጊዜ አለው፣ ለመትከል ጊዜ አለው፣ ለመደሰት ጊዜ አለው፣ ለማዘን ጊዜ አለው፣ ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው ይላል ጥበበኛው። ለመዝራት ጊዜ አለው፣ ለማጨድ ጊዜ አለው። በመጽሐፈ መክብብ ምዕራፍ 3 ከቁጥር 1 ጀምሮ ተመዝግቦ የምናገኘው ነው። ጌታችንም ለሁሉ ጊዜ አለው። ሁሉን የሚያደርግበት በጊዜው ነው። ለዚያ ነው መጽሐፍም ሁሉን በጊዜው ውብ አድርጎ ሰራው የሚለን፣ ያለ ጊዜው አይደለም። የወይን ጠጁ ጋኖቹ ቢጎርሉ ባዶ ቢሆንም ጨርሶ ከስሩ አልተሟጠጠም፣ እንጥፍጣፊ አለው። ያንን ቢያበረክተው ታምራቱ ያን ያህል ላይደንቅ ይችል ነበር። ውሃውን ወደ ወይን ጠጅነት ሲለውጠው ግን ታምራቱ በጣም እጅግ ይደንቃል። ጋኑ ፈጽሞ ባዶ እስኪሆን ጭልጥ እስኪል ጊዜ ገና ነው አላት ነው የሚለን።
ከዚያም ሲያልፍ እመቤታችን ያቀረበችው ጥያቄ የጊዜያዊው የሰርጉ ቤት ችግር ብቻ እንዲቀረፍ አልነበረም። እመቤታችን በዚያ የሰርግ ቤት ያቀረበችው ጥያቄ የእውነተኛውን ሰርግ የቀራንዮውን የሰው ልጆች የመዳን ምስጢር የሚፈጸምበት እውነተኛውን የወይን ጠጅም ነበር። ያ ደግሞ ጊዜው ገና ነው። ስጋው የሚቆረስበት ህብስተ ሕይወት ስጋው የሚቆረስበት ስቴ ሕይወት ስቴ መድኃኒት ደሙ የሚፈስበት ጊዜው ገና ነው። ገና 3 ዓመት ይቀረዋል። 3 ዓመት ከ3 ወር ገና ያስተምራል። ይሄ የመጀመሪያው ተአምር ነው። የመጀመሪያው ተአምር ነው ማለት ከተጠመቀ ማስተማር ከጀመረ በኋላ የመጀመሪያው ደገኛ ተአምር ነው። ስለዚህ እመቤታችን ያቀረበችው ጥያቄ ሁለት ረድፍ ያለው ጥያቄ ነው። አንደኛው ለጊዜው እየተቸገሩ ያሉት የሰርጉ ቤት ሰዎች ችግር እንዲፈታ ባዶ ጋኖቻቸው እንዲሞሉ ውሃው ወደ ወይን ጠጅነት ተለውጦ ወደ ሰርጉ ቤት የታደሙት ሁሉ እንዲጠጡ፣ እንዲረኩ፣ እንዲጠግቡ ያቀረበችው ነው። ፍጻሜው ግን የወይን ጠጅ እኮ የላቸውም ማለት ስቴ ሕይወት የሕይወት መጠጥ፣ ስቴ መድኃኒት የመድኃኒት መጠጥ የላቸውም። የሰው ልጆች ሕይወታቸው ጎሏል። እንደ ጋኖቹ ባዶ ሆኗል። ስለዚህ ተሰቅለ ስቴ ሕይወት ስቴ መድኃኒት ናቸው ነው ጥያቄዋ። ይህን እሱ በደንብ ያውቀዋል። እናትና ልጁ ተግባብተዋል፣ ተረዳርተዋል። ስለዚህ ጊዜ ገና ነው ሲላት እመቤታችን አልተከራከረችም። አደርገዋለሁ፣ ነገር ግን ይሄኛውን የሰርጉን ቤት ችግር የምፈታው ጋኖቹ ፈጽሞ ባዶ ሲሆኑ ነው። ለዚያ ጊዜ ገና ነው አላት ነው። ለሁለተኛው ለሰው ልጆች ድነት ሁሉ ላቀረበችው ጥያቄም ደግሞ ጊዜ ገና ነው። 3 ዓመት ከ3 ወር ገና አስተምሬ ስቴ ሕይወት ስቴ መድኃኒት እሆንላቸዋለሁ። ጊዜ ገና ነው ያለው ያንን ነው። እመቤታችን ስለገባት ምንድን ነው ያለችው? ዘወር ብላ ወደሚያገለግሉት ወደሚላላኩት ዘወር ብላ እንዲህ ነው ያለችው። ኩሎ ዘይቤለክሙ ግበሩ ወትቤሎሙ እሙ ለእለ ይትለአኩ ኩሎ ዘይቤለክሙ ግበሩ። የሚያገለግሉትን የሚላላኩትን እመቤታችን የሚላችሁን ሁሉ አድርጉ አለቻቸው ነው የሚለው። እስቲ አስቡት። ካንቺ ጋር ምን አለኝ ከፊቴ ይወግጅ ዞር በይ ቢላት ይሄን አትልም። እርሱ የሚለው የሚያዝዘው ነገር እንዳለ የሚያደርገው አንዳች ድንቅ ነገር እንዳለ ተረድታለች፣ ገብቷታል። ስለዚህም የሚላችሁን ሁሉ አድርጉ አለቻቸው ነው የሚለው። ወሃለው ሀየ መሳብቅ ስድስቱ ለብ በዚያ ትህሩ ቦቶን አይሁድ ንውራትየ ወያገምራ በበክሌቱ ወበሰለሱ መስፈርት ዘቀሱት። አዎ 2 2 3 3 ማድጋ የሚይዙ 6 የድንጋይ ጋኖች ግብዣ ድግስ ሲኖር አይሁድ የወይን ጠጅ የሚጠምቁባቸው የሚያዘጋጁባቸው 6 የድንጋይ ጋኖች በዚያ ነበሩ። ነገር ግን ባዶ ናቸው። ባዶ ጋኖች ናቸው ይታያሉ። የወይን ጠጅ ግን የላቸውም፣ ባዶዎች ናቸው። የሰውን ጥም የሚያርቅ የወይን ጠጅ ያልነበረባቸው ባዶ ጋኖች ነበሩ። ስለዚህ እመቤታችን እነዚያ ባዶ ጋኖች እንዲሞሉ ነው ጥያቄዋ። የወይን ጠጅ እኮ የላቸውም። በዚህ በሰርጉ የታደሙ ሰዎች የወይን ጠጅ የላቸውም። እነሆ ድህነት የሚገባቸው የሰው ልጆችም ስቴ ሕይወት ስቴ መድኃኒት ህብስተ ሕይወት ህብስተ መድኃኒት የላቸውም። ይህን አድርግላቸው ነው ጥያቄዋ። በዚህ ሂደት አገልጋዮችን የሚላቸውን ሁሉ አድርጉ አለቻቸው። ስለዚህ ጌታችንም ቀረብ ብሎ ወደ አገልጋዮቹ ቅድው ማየ ወምልእወን ለመሳብክት እስከ አፎን ወስከ ላይሎን ጋኖቹን
እስከ አፋቸው እስከ ከንፈሮቻቸው ድረስ ውሃ ሙሉ ብሎ ትእዛዝ ሰጠ ነው የሚለን። አዘዛቸው። እመቤታችን የሚላችሁን ሁሉ አድርጉ ብላቸው አልነበረም? አላንገራገሩም፣ አልተከራከሩም። ጋኖቹን ውሃ ለመሙላት በጋኖቹ የሚሞላውን ውሃ ለመቅዳት ማደጋዎቻቸውን አንስተዋል። ጋኖቹን ውሃ ሞልተዋል። ጋኖቹን ውሃ መሙላት ስራቸው ነው፣ የታዛዥነታቸው ውጤት። የሚላችሁን ሁሉ አድርጉ የሚለውን የእመቤታችንን ቃል የፈጸሙበት፣ ውሃ ቅዱ ያለውን የአምላካችንን ትእዛዝም ያደረጉበት፣ ታዛዥነታቸው የታየበት ነው። ውሃውን ከቀዱ በኋላ ውሃው ምን እንደሚሆን የሚያውቁት ነገር የለም። የወይን ጠጅ ድፍድፍ መጥቶ ይጨመርበት፣ አሊያ ደግሞ የወይን ጠጅ ስለሌለ ድምተኛው ውሃ ይታደለው፣ የሚያውቁት ነገር የለም። ውሃውን ቀዱ፣ ጋኖችን ሞሉ። 6 ጋኖች በውሃ ከተሞሉ በኋላ የክብር ባለቤት በሰርጉ ቤት የተገኘው የዓለምን ጉድለት የሚሞላው የዓለምን መራራ ሕይወት የሚለውጠው የሚያጣፍጠው አምላክ በ6 ጋኖች የተቀዳውን ውሃ ወደ ወይን ጠጅነት ለወጠው ነው የሚለው። ይህን ያደረገበት ነው ዛሬ። ይህን ያደረገበት ውሃውን ወደ ወይን ጠጅነት ጆሾ ወይም ደግሞ ሌላ የማረን ጥፍጣፊ ጨምሮ አይደለም፣ በቃሉ ነው። ካህሊ በቃሉ በምግባሩ አይደለም፣ በስራውም በቃሉም ሁሉን ማድረግ የሚቻለው እንደወደደ የሚያደርግ እንዳሰበ የሚፈጽም ጉድለትን ወደ ሙላት ባዶነትን ወደ በረከት የሚለውጥ ሀፍረትን ወደ ደስታ አንገት መድፋትን ቀና ወደ ማለት የሚለውጥ ስለሆነ ውሃውን ወደ ወይን ጠጅነት ለወጠው ነው የሚለው። ውሃው በጋኖቹ ከንፈር ላይ እየታየ ነበር ውሃ መሆኑ፣ ሌላ ተጨማሪ ነገር ሳያስፈልገው። ያው አሁን ውሃ ተቀርቶ አሁን የወይን ጠጅ አይታሰብም። ነገር ግን በእግዚአብሔር ዘንድ ይቻላል። የሚሳነው ነገር የለም አምላካችንና ውሃውን ወደ ወይን ጠጅነት ለወጠው። ቃል ሳይናገር በሐሳብ ነው የለወጠው። ይህንን መተርጉማን አባቶቻችን ሙሴ ወደ ፈርዖን በተላከ ጊዜ የግብፃውያን ውሃ ወደ ደምነት እንዲለወጥ ቃል አልተናገረም። በትሩን ተጠቅሟል። ነገር ግን በሐሳብ ብቻ የግብፃውያንን ውሃ ወደ ደምነት ለውጧል ሙሴ። የሙሴ አምላክ፣ የሙሴ ጌታ፣ የሙሴ ፈጣሪ፣ የሁላችን አባት፣ የጉድለታችን ሙላት፣ የሕይወታችን በረከት የሆነው አምላካችን ሕመማችንን በጤና የሚለውጥ ሀፍረታችንን ጉስቁልናችንን በደስታ የሚለውጥ አምላክ በሐሳብ ብቻ ውሃውን ለወጠው ነው የሚለን። ወደ ወይን ጠጅነት ወደሚጣፍጥ ወይን ጠጅነት ለወጠው ነው የሚል። ስለዚህ ሙሴኒ ሜጦ ለማይ እምከዊነ ማይ ሀበ ከዊነ ደም እንዘ ይትናገር በአፉሁ አላ በህሊናሁ። ሙሴ በአፉ ሳይናገር በሐሳብ ብቻ የግብፃውያንን ውሃ ወደ ደምነት እንደለወጠው የሙሴ አምላክ የሙሴ ፈጣሪም ቃል ሳይናገር በሐሳብ ብቻ ውሃውን ወደ ወይን ጠጅነት ለወጠው ነው የሚለው። አምላካችን በሐሳብ ያደርጋል፣ በቃል ማድረግ ይቻለዋል፣ በተግባር ይፈጽማል። በሐሳብ አድርጎታል። ይህም አሰራሩ ረቂቅ፣ ስራው ድንቅ መሆኑን የሚያሳየን ነው። ሐሳቡን የሚከለክለው የሌለ፣ ጊዜው ሲደርስ ሐሳቡ ከዓይን ጥቅሻ በፈጠነ ከቅጽበት በፈጠነ ሁኔታ የሚከናወን የሚያደርጋቸውን ነገሮች ያለ ድካም መፈጸም የሚቻለው መሆኑን ያሳየናል። ተመልከቱ፣ ዛሬ ስንት አይነት እንደ ባዶ ጋን የሚንኳኳ ህይወት ይዘን ነው ያለነው። ብዙ ነገራችን ባዶ ሆኗል። ሰውነታችን ከፍቅር ባዶ ነው፣ ከትህትና ባዶ፣ ከእውቀት ባዶ ሆነናል።
ባዶ ሆነናል። አምላካችን ወደኛ ቢመጣ ከኛ የሚያገኘው ፍሬ የለም። እንደዚያች እንደበለሷ ቅጠል ብቻ፣ ሰው መባል ብቻ፣ ክርስቲያን መባል ብቻ፣ ባዶ ጋን የሆነ ሰውነት ባዶ ምንም የሌለው። ታዲያ ህይወታችን ለውጥ እንዲኖረው እኮ እኛ የምግባር ውሃ መቅዳት አለብን። የትህትና ውሃ፣ የፍቅር ውሃ መቅዳት፣ ባዶውን መሙላት አለብን። ያን መለወጥ የእግዚአብሔር ድርሻ ነው። ያን ማጣፈጥ የሱ ድርሻ ነው። ስራችን ለፍጻሜ እንዲበቃ የሚያስደንቅ ድንቅ እንዲሆን ማድረግ የሱ ነው። ባዶውን ጋን ለመሙላት መታዘዝ ግን የኛ እኮ ነው። ባዶውን ጋን ለመሙላት መታዘዝ፣ ደፋ ቀና ማለት ይገባናል። ያንን ነው የምንመለከተው። ደቀ መዛሙርቱ ያደረጉት ያንን ባዶውን፣ እነዚህ አገልጋዮች ያደረጉት ባዶውን ጋን ውሃ ይዞ መሙላት። እኛም መጀመር አለብን። የሚለንን ማድረግ አለብን። የሚያዘንን መፈጸም አለብን። ምኑን ይባርከዋል? ካልታዘዝ፣ ፍቅር ከሌለን፣ ትህትና ከሌለን፣ የሚለንን ማናደርግ ከሆነ ምኑ ይለወጥ? ህይወታችን እንዲለወጥ እንፈልጋለን። ነገር ግን እኛ የምናደርገው ነገር የለም። ለባዶ ነው ለውጠን የምንለው። እንደዚህ አይደለም። እኛን ጀምር፣ እሱ ይፈጽመዋል። ወጣኔ ሁሉ ፈጻሚ ሁሉ ነው፣ እሱ ያደርገዋል። ስለዚህ ያንን ለማድረግ ከኛ የሚጠበቅ ነገር ያለ መሆኑን መዘንጋት የለብንም። ከዚያስ በኋላ ምን አደረገ? የቀዱትን ውሃ ወደ ወይን ጠጅነት ከለወጠ በኋላ ምንድን ያደረገው? ሂዱና ለአሳዳሪው ስጡት አለ ነው የሚለን። በሰርጉ ላይ ኃላፊነት ላለው ለሚመለከተው አካል ስጡ አለ። እንዲሁ ዝም ብሎ እንዲባክን እንዲበተን አልፈለገም። በስርዓት እንዲጠቀሙበት ትእዛዝ ሰጥቷል። ያለንን ነገር በአግባቡ በስርዓት መጠቀም ያስፈልጋል። ዝም ብሎ መበተን አይደለም። እንደ ቁራ መበተን የቁራ ስራ ነው። ቁራ ቃየል ያቀረበውን ያን መስዋዕት ተገቢ ባይሆንም በትኖታል። እኛ ደግሞ ከዚያ ብሰናል። አስፈላጊ የሆነውን ነገር ሁሉ መበተን፣ እንዳልነበረ ማድረግ ስራችን ሆኗል። መበተን አይደለም እኮ መሰብሰብ፣ በአግባቡ መጠቀም። እግዚአብሔር በቸርነቱ አበርክቶ ጥቂቱን አብዝቶ ለውጦ አጣፍቶ የሰጠንን በአግባቡ መጠቀም የኛ ድርሻ እኮ ነው። የኛ ድርሻ ነው። ለአሳዳሪው ሰጠ ነው የሚለን። አሳዳሪ ኃላፊነት ያለው ነው። ዛሬ ኃላፊነት ላላቸው፣ ለሚገባቸው፣ ለማይበትኑ፣ የተለወጠውን የጣፈጠውን በአግባቡ ለሚያስተዳድሩ መስጠት ርቋል፣ ከብዙዎች ተለይቷል። ስለዚህ አሳዳሪው ቀመሰው ይላል። ያንን ቀመሰው፣ ጨረሰው አይደለም የሚለን፣ ቀምሶስ አደነቀ። ወጢሞ አንከረ ሊቀ ምርፋቅ፣ አሳዳሪው ቀምሶ አደነቀ። ወተማ የዘኮነ ወይነ፣ ያን ወይን ጠጅ የሆነውን ውሃ ቀምሶ አደነቀ። ወያይመረ ማህባ አምጽእዎ፣ ከወዴት እንደመጣ ግን አላወቀም ነው የሚለን። ከዚያስ ከቀመሰው ካደነቀ በኋላ ወደ ሙሽራ ወደ ዶኪማስ ዞር ብሎ ኩሉ ሰብ ዘይሴኒ ወይነ ያቀድም አስተዮ ወምድረ ሰኩር ያሰቲ ዘይትያት፣ ሰው ሁሉ ያማረውን የወይን ጠጅ አስቀድሞ ያቀርባል። ሰዎች ደከም ሲሉ ደግሞ ተራውን መናኛውን ያቀርባል። አንተ ግን ያማረውን የወይን ጠጅ ወደኋላ ዘገየኸው አለው ነው የሚለን። እሱ ያደረገው መስሎት ነው። ያን እሱ አይደለም፣ እግዚአብሔር ያደረገው ነው። ዛሬም በሰው ልጅ ሕይወት መልካሙን የሚያደርገው ይዘገይ የሚቀድመው የሌለ እግዚአብሔር አምላካችን ነው። ደዌን ሕመምን በሰዎች ላይ ቢያመጣ የሚጣፍጠውን ጤና ኋላ ያመጣዋል። ታመን ስንፈወስ
ወድቀን ስንነሳ ያለው ደስታ ያለው ጸጋ ልዩ ነው። እግዚአብሔር አምላክ መጀመሪያ ጨለማን ፈጥሯል፣ ኋላ ግን ብርሃኑን አምጥቶታል። ይህ የሚደንቅ ነው። እንደዚህ ሁሉ ባዶነቱ መጀመሪያ፣ ሙላቱ ቀጥሎ ታይቷል። መጀመሪያ ውሃው፣ ቀጥሎ የወይን ጠጁ እያደገ ነው የመጣው። በእኛ ሕይወትም ሰው አድርጎ ፈጥሮናል። ከዚያስ ልጆቹ ደግሞ አድርጎናል። የተሻለውን የበለጠውን እያደረገ ነው የሚመጣው። ይህን ዓለም ሰጥቶናል። ኋላ መንግሥተ ሰማያትን ያወርሰናል። የተሻለውን መጀመሪያ ሙሴን ልኳል፣ ኋላ ግን ራሱ መጥቷል። የተሻለውን ነው የሚያደርገው። ኋላ በጉድለት፣ በውድቀት፣ በህመም፣ በችግር መራራ በሆኑ ነገሮች ብናልፍም የተሻለ ነገር ይመጣል። ያን መጠበቅ ያስፈልጋል። የተሻለውን ወደ ኋላ አደረክ ነው ያለው። ወደ ኋላ አደረከው፣ ወደ ኋላ ያደርገዋል። አባቶቻችን መተርጉማን መንግሥተ ሰማያት የተመለከተ ምስጢር ሲተረጉሙ ወጎንዲዮታ ያጠይቅ ጽድቀ ዚአሃ የመንግሥተ ሰማያት ቶሎ አለመሰጠቷ መዘግየቷ ደግነቷን ያስረዳል፣ ታላቅ ስጦታ መሆኗን ያስረዳል ይላሉ። ደግ የሆነውን ነገር አምላካችን ያመጣዋል። ከጉድለት በኋላ ሙላትን፣ ከድህነት በኋላ በረከትን፣ ከውድቀት በኋላ መነሳትን፣ ከሞት በኋላ ትንሣኤን፣ ከጊዜያዊ ሕይወት በኋላ ዘላለማዊ ሕይወትን ያመጣዋል። ያን መልካም የሆነውን ነገር እንዲያደርግ ነው እመቤታችን የሚላችሁን ሁሉ አድርጉ ያለችው። መልካም የሆነው ነገር እንዲደረግልን፣ መልካም እንዲገጥመን፣ ያማረ የሚጣፍጥ የሚያስደንቅ እንዲሰጠን የሚላችሁን ሁሉ አድርጉ ትላለች እመቤታችን። የአምላክ እናት ለቃለ ልደት ለሥጋ ዕርገት ምክንያት፣ ለሰርጉ ቤት የጉድለት ሙላት መሰረት፣ እንዲሁም ለሰው ልጆች ለእውነተኛው ሰርግ ለቀራንዮ እና ለዘላለማዊ ሕይወት የመሰጠት ምክንያት የሆነችው እመቤታችን የሚላችሁን ሁሉ አድርጉ ነው የምትለን። የሚለንን እያደረግን ነው ወይ? ባዶ ጋኖች ሞልተዋል ወይ? ባዶ ጋኖች ነን ሁላችንም። ባዶ፣ ከእውቀት ባዶ፣ ከትህትና ባዶ፣ ከፍቅር ባዶ፣ ከሰላም ባዶ ሆነናል። አንገት የሚያስደፋ ነገር ነው የሚታየው በሕይወታችን። ፊት የሚያጠቁር ልብ የሚያጨልም ሐዘን ነው የሚታየው። የሞላው የወይን ጠጅ አይደለም፣ ሐዘን የሞላው። ይሄ እንዲለወጥ እንዲጣፍጥ መልካሙን ነገር እንዲሰጠን የሚለንን እናድርግ። እመቤታችን የምትለን ትልቁም ነገር ነው። የሚለንን ነው ማድረግ። እኛ የምንለውን አይደለም። እኛ የምንለውን ለማድረግ ነው የምንሮጠው፣ የምንጣደፈው፣ የምንብከነከነው፣ ግን ሙላት የለም፣ ጉድለት ነው ያለው። እንሮጣለን፣ ምንም የለም። ስማ እኮ ለዘበደረ ወለዘሮጸ ዘንበለ ዳይሙ ለእግዚአብሔር ምህሮ እኮ ነው የሚለው ሐዋርያው ቅዱስ ጳውሎስ። ለሮጠ ለተሽቀዳደመ አይደለም እግዚአብሔር በቸርነቱ ለጎበኘው እንጂ ይላል። በመሮጥ ከያዕቆብ ይልቅ የሮጠው ኤሳው ነበር። ዘገሩን ነቅንቆ ጦሩን ሰብቆ ለመሮጥ የቀደመው የለም። በረከቱን የወሰደው ግን ያዕቆብ ነው። ለሮጥ አይደለም። ትእዛዙን ሳንፈጽም ያለንን ሳናደርግ ብንሮጥ ጉድለት እንጂ በረከት የለም። ዛሬ የጉድለታችን ምክንያቱ የሐዘናችን መሰረቱ እግዚአብሔር የሚለንን አለማድረጋችን ነው። የሚላችሁን ሁሉ አድርጉ እንዳለችን የእመቤታችንን ቃል ሰምተን በጌታችን ትእዛዝ አለመመላለስ፣ አድርጉ የተባልነውን አለማድረግ ለጉድለታችን ምክንያቱ ነው እና ጉድለታችን በሙላት መራራችን በጣፋጭ እንዲለወጥ የሚለንን እናድርግ። የቃና ዘገሊላ ትልቁ መልእክት ነው። ይህንን ወንጌላዊ ሲደመድመው ወዝንቱ ቀዳሜ ተአምር ዘገብረ እግዚእ ኢየሱስ በቃና ዘገሊላ፣ ይህ የገሊላ ክፍል በሆነችው በቃና ጌታችን ያደረገው የመጀመሪያው ተአምር ነው ብሎ ነው የዘጋው። የመጀመሪያው
ድንቅ ተአምር ነው ይለዋል። አሕዛብን ያጠገበበት ወበከመ ጸምዐ ከማሁ አስተዮሙ ለሰበከ ረስዮ ማየ ወይነ እንደተጠማ ወደ ሰርግ ቤት የተጠሩትን የወይን ጠጁን አብዝቶ አጠጣቸው፣ አጠገባቸው የተባለለት የተነገረለት ነው እና የሁላችንም ጉድለታችን እንዲሞላ ጥማታችን እንዲርቅ የሚለንን እንድናደርግ ወደ ሕይወታችን እንዲመጣ ልንጠራው፣ ልንታዘዘው፣ ልናከብረው እመቤታችንን በውዳሴ በቅዳሴ ልንጠራት፣ ልናመሰግናት ቅዱሳን ሐዋርያትን ልንጠራቸው የትምህርታቸውን ማዕድ ልንካፈል ይገባናል። ቃና ዘገሊላ በጣም ጥልቅና ሰፊ ትምህርት ትልቅ መልእክት ያለው ጌታችን ድንቅ የሆነውን ገቢረ ተአምራቱን ያደረገበት ያሳየበት ነውና በእኛም ሕይወት በጉድለታችን ሙላት በማጣታችን በረከት እንዲኖር ሐዘናችንን ወደ ደስታ እንዲለውጥልን እግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን አባቶቻችን ጸሎት ሁላችንንም ይርዳን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።